ብዙዎቻችን ችግር ፍቅረኛ ስንስ ማግባት ምንፈልገው ከረጅም ዓመት በኋላ ሆኖሳል። ግን ፍቅረኛ እንዛለን። ያ ምንዛው ፍቅረኛ ደግሞ እኛም ብቁ ካልሆነ እሱም ብቁ ካልሆነ ረጅም ዓመት ይፈጅብናል። ያን ስላችሁ ምንድነው ብቁ ስላችሁ በገንዘብ በሁሉም ነገር ትዳር መስርቶ ለማኖር ብቁ ካልሆነ እናንተ ማኖር አይችልም። ስለዚህ እናንተ እንዳፈቀራችሁ ትቀራላችሁ። ከዛም ደግሞ ረጅም ዓመት በቆየ ቁጥር የፍቅር ግንኙነታችሁ ሊቋረጥ ይችላል። እችም አፍቅሮ ማጣት ምን ያክል እንደሚከድ ብዙዎቻችን እናውቀዋለን። ብዙዎቻችን በፍቅር ተጎተን ሊሆን ይችላል። ስለዚህ እንደት ልመክራችሁ የምችለው ያለ ጊዜያችሁ ያለ ቦታችሁ አታፍቅሩ። እድሜያችሁ እንኳን የፈለገውን ያክል ቢሄድባችሁ እናንተ ለማግባት ዝግጁ ካልሆናችሁ አታፍቅሩ። እውነቴን ነው የምላችሁ። ካትም ረጅም ዓመት በቆየ ቁጥር ምን ይሆናል? የፍቅር ግንኙነታችሁ ሊቋረጥ ይችላል። ተቋረጠ ማለት ደግሞ ከዛ ህመም ለመዳን ረጅም ጊዜያት ያስፈልገናል። አፍቅሮ ማጣት ምን ያክል እንደሚያም ታውቃላችሁ። ይደረሰባችሁ ያልደረሰባችሁ ደግሞ አጠንቀቁ። ለምሳሌ በዚህኛው ዓመት ከሆነ ማግባት ይፈልግሽው አፍቅሪ። ግን ለሁለተኛ ዓመት ለሶስተኛ ዓመት ተሆነ ግን አታፍቅሪ። እውነቴን ነው የምልሽ። ምክንያቱም አንደኛ ፍቅር ከያዘሽ ለስራሽ ያለሽ ፍላጎት ይቀንሳል። ልጁን ካላወራሽው በፍጹም ስራ መስራታችሁ፣ ልጁን ካላወራሽው እንቅልፍ መተኛታችሁ፣ ከዛስ ኦንላይን ቁጭ ብሎ ካላወራሽ ከማን ጋር እያወራን እየተጀራጀ እኔን ትቶኛል እኔን ሲፈልገኛል የሚባል ነገር አለ አይደለ? ስለዚህ ለምን ፍቅረኛውን ወይም ደግሞ የፍቅር ግንኙነት ከመጀመርሽ በፊት እኔ በተለይ ስደት ዓለም ከሆንሽ እንደኔ ስደት ከሆንሽ አሁን ወደ ሀገሬ መግባት እፈልጋለሁ ወይ ነው። አሁን ትዳር መመስረት እፈልጋለሁ ከሆነ አፍቅሪ። ካልሆነ ግን አላማሽ ላይ ገና ላይ እየተደራደርሽ ከሆነ ግን አላማሽን እንዳታሳኪ ሊያረግስ ስለሚችል በምትዩ ሁሉ ፍቅር ግንኙነት ላለመግባት ሞክሪ። እድሜሽ ሲደርስ ግን አፍቅሪ። ፍቅር ምክንያቱም ጸጋ ስለሆነ እንዲሁም ደግሞ ከአንድ ብርቱ ሁለት መድኃኒት ነው የሚባለው። ስለዚህ ብዙዎቻችሁ የምትጎዱበት ምክንያት ወይም የምንጎዳበት እኔንም ጨምሮ ምክንያት ምንድነው? ከተቃራኒ ጾታ ጋር ተተዋወቅን በኋላ ወደ ፍቅር ይገባል። ከዛ እሱም ብቁ አይደለም እኔም ብቁ አይደለም፣ ወይም አንቺ ብቁ አይደለሽ እሱ ብቁ አይደለም። ብቁ ስላችሁ ምንድነው? ወደ ትዳር ለመግባት ለማስተዳደር ገና ነው፣ ገና ነሽ። ስለዚህ የፍቅር ግንኙነት ረጅም ዓመት በቆየ ቁጥር የመቋረጥ እድሉ ሰፊ ይሆናል። ለዛ ነው ይሄ የምነግራችሁ እህቶች፣ አብሶ አረብ ሀገር ያላችሁ እህቶች፣ ብዙዎቻችሁ አፍቅራችሁ ማይሳካላችሁ። አፍቅረን ማይሳካልን አንደኛው ምክንያት ምንድነው? አላማችን ሳናሳካው ቀጥታ ፍቅር ውስጥ ስንገባ ነው። ያ ማለት ረጅም ዓመት ይፈጅብናል አላማችን ለማሳካት። የፍቅር ግንኙነታችን ደግሞ በረዘመ ቁጥር የመቋረጥ እድሉ በዛ ልክ ሰፊ ይሆናል። ስለዚህ ሁላችሁም አላማ ካላችሁ አላማችሁ ሳታሳኩ በፍጹም ከተቃራኒ ጾታ ጋር ፍቅር አድርጉ። ይሄን ነው ልላችሁ የምፈልገው። ምክንያቱም ረጅም ዓመት በቆያችሁ ቁጥር እናንተ አንደኛ ህመም ይኖረዋል። ፍቅር ታውቃላችሁ ራሱን የቻለ ፓወር ኃይል አለው አይደለ? የሚገፋ ነገር አለው። ወደዛ አካል እንድትሄዱ የሚያረጋችሁ ነገር አለ። እንዳትሄዱ ደግሞ አቅሙ ላይ ሊኖራችሁ ይችላል። አቅም ስላችሁ ምንድነው? አብራችሁ ለመኖር ለምሳሌ አረብ ሀገር ያላችሁ ሰዎች ብዙዎቻችን የሚያስወጣን የቤት ችግር ነው። ቤት እንዲኖረን ከተማ ላይ እንፈልጋለን። ቤት ተከራይተን መኖር አንፈልግም። ያን ነገር ሳናሳካው ደግሞ ወደሱ ሄድና ወይም እሱ ወደኛ መጣ ማለት ቤቱ ሳይኖር ሊቀር ነው ማለት ነው። ስለዚህ አላማችሁ ሳናሳካ እንቀራለን። ከዛም ደግሞ ተገባማ ላያስደስተን ይችላል። የብዙዎቻችሁ ችግር እዩት። ትዳር ውስጥ ገብተው አያስደስታቸው። ምክንያቱም አላማችሁን አሳክተው አይደለም የሚገቡበት። ቅድሚያ የትዳር አጋሪ ከመያዝ በፊት ምን ያክል እኔ ራሴ ዝግጁ ነኝ ወይስ ደስ የወጣሁበት አላማዬን አሳክቸዋለሁ ወይ? አሳክታችሁት ከሆነ አዎ አግቡ። ከዛ ውጭ ግን ገና ለረጅም ዓመት የመጋባት ወይም ለማግባት የምትፈልጉ ወጦች ካላችሁ የምታሳኩት አላማው ካላችሁ ቅድሚያ አላማችሁ ብቻ አቶ ፍቅር በጣም ይወዳችኋል። እውነቴን ነው የምላችሁ። ብዙዎቻችን በፍቅር ተጎተን እናውቃለን አይደለም? ከዛ ህመም ለመዳን ረጅም ዓመት ፈጅቶብናል። ምን ጥያቄ አለው? ስለዚህ እናንተም ሳትጎዱ
ጊዜያችሁን ሳታባክኑ መተኛት ባለባችሁ ሰዓት እንድትተኙ መስራት ባለባችሁ ሰዓት እንድትሰሩ የሚያደርጋችሁ ነገር ምንድነው? ፍቅር ሳትጀምሩ ስትቀሩ። ፍቅር እንቅልፍ ይነሳል ታውቃላችሁ። ያፈቀረ ሰው እንቅልፍ እንደማይተኛ ታውቃላችሁ። ምናልባት ካወራት ወይም ካወራችሁ ይሆናል ትንሽ እንኳን እንቅልፍ መተኛለሽ። የራሱ የሆነ ፓወር አለው፣ ኃይል አለው፣ በቃ ግፊት አለው የሚገፋችሁ ነገር። ስለዚህ ልላችሁ የምፈልገው ምንድነው እህቶች በተለይ ወንድሞች እኮ ችግር የለባችሁ እናንተ አፍቃሪ ስለሆናችሁ ተፈቃሪ ሳትሆኑ አፍቃሪዎች ናቸው። ደስ የሚላችሁበት ላይ የምታርፉት ካመናችሁበት ደግሞ አመናችሁበት ማድረግ ትችላላችሁ። እኛ ደግሞ አፍቅረን እንደምታውቁት እናንተ ካልፈለጋችሁ አልፈለጋችሁ ነው። በጣም ልዩነቱ ወንዶችና ሴቶች ታውቁታላችሁ። ወንዶች ካፈቀሯችሁ እንደምንም አድርገው ከእጃችሁ ያስገቧችኋል። እነሱ ካላፈቀሯችሁ ግን እናንተ ብቻ አፍቃሪ ከሆናችሁ ከእጃችሁ ልታስገቧችሁ ወንዶች አትችሉም። ምክንያቱም እናንተ ሴት እስከሆናችሁ ድረስ ተፈላጊ እንጂ ፈላጊ መሆን በጣም ገባ ነው። ወንድ ልጅ ፈልገሹ ከሆነ እንዲያውም ይኮራብሻል። የእውነቴን ነው የምልሽ። ስለዚህ በማንኛውም ሰዓትና ጊዜ ቢሆን ተፈቃሪ እንጂ አፍቃሪ አትሁኑ። ወደሹ ሊሆን ይችላል ግን ይሄን ያክል ማለት አንቺ ብቻ እንደምትወጁ የሆነ ለሱ ለተለየ ቦታ ነሽ አታሳዩ። ብዙ ጊዜ ወንዶች ስለሚኮሩ ስለማውቃቸው አንቺ እንደወደድሽ ካወሽ ጥባራም ነው የሚሆን። ከሱ ውጭ ወንድ እንደሌለ አድርጎ ነው የሚያስበው። ስለዚህ መቼም ቢሆን ያንቺን ጋር መኖሩ እየሰለቸው ችላ ያለው ይመጣና ላንቺ መደወል ካለበት አይደውልም፣ ቴክስት ማድረግ ካለበት ቴክስት አያደርግም። እንደ በፊት እንደሚያወራሽ አይሆንልሽ። ይሄ ምንድነው? እንዳፈቀርሽው ካወቀ እንደዚህ አይነት ነገር ይኖራል። እህቶች እኛ ደግሞ በተፈጥሮ የሰጠችን ጸጋ ይመስለኛል እንደራሳስበው ማለት ነው። ስንፈቀር ሲያቀርቡን እየቆየ ወደ እነሱ ነው እንጂ የምንጠጋቸው እየሸሸናቸው አይደለም። ወንድ ልጅ ደግሞ አብዛኛው ወንዶች ማለት ይችላለሁኝ ሴት ልጅ ካፈቀረችው እመኑኝ ይሸሻል እንጂ አይቀርም። እንደው እዩዋችሁ በፈጣሪ እዩዋችሁ ወንዶች አፍቅራችሁ እዩዋችሁ ምን ያክል እንደሚርቋችሁ፣ ምን ያክል ችላ እንደሚሏችሁ፣ ምን ያክል ለእናንተ ያላችሁ ቦታ ባዶ እንደሚሆን፣ ምን ያክል ለእናንተ በቃ አላውቅም የተለየ ነው። በቃ የሆነ በፊት ሲደውሉላችሁ የነበሩትን ያቆሙታል፣ ቴክስት ያደርጉላችሁ የነበሩትን ያቆሙታል። ምክንያቱም ከወደድሽው እንደዛ ነው። እኛ ደግሞ ቅድም እንዳልኩት ተፈጥሮ የሰጠችን ጸጋ ምንድነው? ወንድ ልጅ ሲያፈቅረን ወንድ ልጅ ሲያቀርበን እኛ እየቆየን መቅረብ እንጂ መራቅ አንወድ። አብዛኛው ወንዶች ግን እንደዚህ አይደለም። እናንተ የምትቀርቧቸው ከሆነ እናንተ የእውነት አፍቃሪ ከሆናችሁ እመኑኝ ይሄን ወንድ ልጅ አታገኙት። ምናልባት ከስንታን የተሳካላችሁ ልትኖሩ ትችላላችሁ። አብዛኛዎች ግን አይሳካም። ምክንያቱም ወንድ ልጅ ከተወደደ ከሱ ውጭ ወንድ ያለ አይመስለውም። ላንቺ ያለው ቦታ ይቀንሳል። ወንዶች በተፈጥሮ እራሳቸው የሚወዷትን ሴት እንደምንም አድርገው ከእጃቸው ማስገባት እንጂ የሚፈልጉት እኛ የምንፈልጋቸው ከሆነ አይፈልጉት። ይህን ብዙዎቻችሁ ብታውቁበት ደስ ይለኛል። እውነቴን ነው የምላችሁ። አፍቃሪ ከሆናችሁ ተጎዳችሁ፣ ተፈቃሪ ሁኑ ሴቶች። እውነቴን ነው የምላችሁ። ወንዶች በተፈጥሮ የሚወዱት ይህንና ይህን ብቻ ነው። እኔ በጣም የሚገርመኝ ምክንያቱም ብዙ ጊዜ ሳያችሁ የኛና የነሱ አመለካከት የሰማይና የምድር ያክል ልዩነት ነው ያለው። ለምን እንደሆነ ግን አላውቅም። ምን አይነት ፍጥረታት እንደሆኑ እውነቴን ነው የምላችሁ። ይቅርታ አድርጉልኝ ወንድሞች አሉ። ግን በዚህ መንገድ ከሆነ እኔ እንጃ ማፍቀር ምን ላይ ነው ብዬ ራሴን ጠይቅበት ሰዓት አለኝ። የብዙዎችም ጥያቄ ስለሆነ ነው ይሄን ቪዲዮ እንድሰራበት የተገደድኩት። አንደኛ ያለ ጊዜ ያለ ቦታው አታፍቅሩ። ሁለተኛ ነገር ደግሞ ተፈላጊ እንጂ ፈላጊ እንዳትሆኒ እህቴ፣ እውነቴን ነው የምልሽ። ያለበለዚያ ትጎጃለሽ፣ በፍቅር ትጎጃለሽ። የብዙዎቻችን ችግር ስለሚሆን ነው እንደዚህ ልላችሁ ፈለጉትኝና ራሳችሁን ጠብቁ፣ ራሳችሁን አስከብሩ። ያለ ቦታው ያለ ጊዜው አታፍቅሩ። አፍቃሪ አትሁኑ፣ ተፈቃሪ ግን ለመሆን ሞክሩ። አብዛኛው ጊዜ እንደውም ቴክስት አልተለባት መልሽ ጥሩ ነው። ሲደወል ቀጥሮሽ ብሩክ ባታገጥሩ ነው። ግን ወንዶች ብዙ ጊዜ እንደዛ አይነት ሴት ልጅ በቃ ስሜታቸው ይሞታል። ለምን እንደሆነ አላውቅም። እነሱ አራሩጥም መያዝ ነው መሰለኝ የሚፈልጉት።
ይቅርታ አድርጉልኝና ማለት ነው። ምናልባት ብዙ ወንዶች ይህን ነገር ትቀበሉት አላችሁ፣ ማትቀበሉት እንትሆናል። ግን የተወሰነ ፐርሰንት ማትቀበሉት አላችሁ። የምታፈቅርህን ሴት የምታፈቅር፣ የምትወድህን የምትወዳለህ። አብዛኛው ወንዶች ደግሞ የሚወዷትን እንጂ የምትወደውን በፍጹም አይሆንም። ስለዚህ ራሱ ጠብቁ። ፈጣሪ ከንጹህ ፍቅር ይስጠና፣ ከመጥፎ አፍቃሪ ይጠብቀን። አገራችን ኢትዮጵያ ሰላሟ ይብዛ፣ ሰላማችሁ ይብዛ። ቻው